አታላዩ ተኩላና ሰባቱ ፍየሎች። ተረቱን ከመጀመራችሁ በፊት ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ ሁልጊዜም አዳዲስ ተረቶችን ታገኛላችሁ። በአንድ ወቅት በጫካ ውስጥ ባለ ትንሽ ጎጆ ውስጥ አንዲት እናት ፍየልና ትንንሽ ፍየሎቿ በደስታ ይኖሩ ነበር። ትንንሾቹ ፍየሎች በጣም ቆንጆች ነበሩ። ሁሉም እንዳሻንጉሊት ነበሩ። እናት ፍየል እንደ ሁሉም እናቶች ትንንሽ ፍየሎቿን በጣም ትወዳቸዋለች። በጫካ ውስጥ ካሉ የዱር እንስሳት ሁሉ ትጠብቃቸዋለች። አንድ ቀን በጫካ ውስጥ ምግብ ፍለጋ ለመውጣት አስባ ከመውጣቷ በፊት ትንንሽ ፍየሎቿን ወደ ራሷ ጠራችና ውድ ልጆቼ፣ ወደ ጫካ ልሄድ ነው። ለማንም በር አትክፈቱ። ተኩላው ወደ ቤት ከገባ ሁላችሁንም በሕይወት ይበላችኋል። እሱ በጣም ተንኮለኛ ነው። ራሱን በተለያዩ ቅርጾች ይለዋውጣል። እናም ሊያታልላችሁ ይሞክራል። ታዲያ እንዴት እናውቀዋለን? ተኩላው ሻካራ ድምፅ አለው፣ እኔ ደግሞ ለስላሳና ጣፋጭ ድምፅ አለኝ። ስለዚህ በዝቅተኛውና ሻካራ ድምፁ ወዲያውኑ ልታውቁት ትችላላችሁ። ልክ ስትወጣ እናት ፍየል ሌላ ነገር አስታወሰች። ወደ ትንንሽ ፍየሎቿ ዞር አለችና ሌላ ነገር ደግሞ፣ የተኩላው እግር ጥቁር ነው፣ የኔ እግር ደግሞ ነጭ ነው። በእግሩም ልታውቁት ትችላላችሁ። አትጨነቂ እናት፣ ራሳችንን መጠበቅ እንችላለን። በእኛ መተማመን ትችያለሽ። እናት ፍየል ትንንሽ ፍየሎቿን አንድ በአንድ ሳመችና ወደ ጫካው አመራች። ተኩላው ከሩቅ ሆኖ እየተመለከታቸው ነበር። እናት ፍየል ስትወጣ ሲያይ ትንሽ ጠበቀና ከዚያም ከጎጆ ፊት ለፊት መጣና በሩን አንኳኳ። ማነው? ትንንሽ ፍየሎች፣ በሩን ክፈቱ፣ እናታችሁ መጣች። ለሁላችሁም ጥሩ ምግብ አመጣሁላችሁ። ነገር ግን ትንንሾቹ ፍየሎች የተኩላውን ሻካራ ድምፅ ወዲያውኑ አወቁ። በሩን ሳይከፍቱ ጮሁ። እናታችን አይደለችም። እናታችን ድምጿ ጣፋጭና የበለጠ ቆንጆ ነው። አንተ ተኩላ ነህ፣ ልታታልለን አትችልም። ተኩላው ትንንሾቹን ፍየሎች ማታለል ባለመቻሉ በጣም ተናደደ። ስለዚህ ወደ ሱቅ ሄደና ትልቅ የኖራ ቁራጭ ገዛና በላው። አሁን ድምፁ በጣም ለስላሳ ሆነ። ስለዚህ ወደ ጎጆ ተመልሶ በሩን እንደገና አንኳኳ። በዚህ ጊዜ ተኩላው በለስላሳ ድምፁ ማውራት ጀመረ። ትንንሽ ፍየሎች፣ በሩን ክፈቱ፣ እናታችሁ ነኝ። ለሁላችሁም ከጫካ ምግብ አመጣሁላችሁ። የተኩላውን ለስላሳ ድምፅ ሲሰሙ ትንንሾቹ ፍየሎች በዚህ ጊዜ በእርግጥ እናታቸው እንደሆነች አሰቡ። ልክ በሩን ሊከፍቱ ሲሉ አንደኛው ጮኸ። ቆይ፣ እግሮቹን ከበሩ ስር እንመልከት መጀመሪያ። እርግጥ ነው ትንንሾቹ ፍየሎች ከበሩ ስር ሲመለከቱ የተኩላውን ጥቁር እግር አዩ። ስለዚህ በሩን ሳይከፍቱ እንደገና ጮሁ። በር አንከፍትልህም፣ የእናታችን እግሮች ጥቁር አይደሉም፣ አንተ ተኩላ ነህ። ተኩላው በዚህ ጊዜ በጣም በመበሳጨት ወደ ዳቦ ቤት ሄደ። ዳቦ ጋጋሪው ተኩላውን ከፊቱ ሲያየው በጣም ተገረመ። አሁን አትክልት ተመጋቢ ነኝ፣ ስለዚህ ከዚህ በኋላ ዳቦ በላለሁ። ትንሽ ዱቄት ልትሰጠኝ ትችላለህ? ተኩላው ከዳቦ ቤት በትንሽ ከረጢት ዱቄት ይዞ ነበር የወጣው። ወደ ጎጆው ሲደርስ ከረጢቱን ከፍቶ ዱቄቱን ሁሉ በእግሩ ላይ አፈሰሰ። አሁን እግሮቹ ሁሉ ነጭ ነበሩ። ተንኮለኛው ተኩላ ለሶስተኛው ጊዜ በሩን አንኳኳ። ትንንሽ ፍየሎቼ፣ በሩን ክፈቱ፣ እናታችሁ ነኝ። ለሁላችሁም ከጫካ ምግብ አመጣሁላችሁ። መጀመሪያ እግርሽን አሳይን፣ እናታችን መሆንሽ እንድናውቅ። ተኩላው ዱቄት ያፈሰሰባቸውን እግሮቹን አሳያቸው። ትንንሾቹ ፍየሎች ነጭ እግሮቹን ሲያዩ እናታቸው እንደሆነች አምነው በሩን ከፈቱ። እናም ምን አዩ? ተኩላው እዛው ከፊታቸው ቆሞ ነበር። ትንንሾቹ ፍየሎች ግን ምን ማድረግ እንዳለባቸው አላወቁም። እየጮሁ መሯሯጥ ጀመሩ። ጊዜ አታባክኑ፣ ሁላችሁንም ይዛችኋል። ከትንሽዬ ፍየሎቹ አንዱ ጠረጴዛ ስር ገባ። ሁለተኛው ወደ አልጋው፣ ሶስተኛው ወደ ጭስ ማውጫው፣ አራተኛው ፍየል ወጥ ቤት ውስጥ ተደበቀ። አምስተኛው ወደ ቁም ሳጥን ውስጥ ገባና ተደበቀ። ስድስተኛው ከመጋረጃው ጀርባ፣
7ኛው ፍየል ደግሞ ግዙፉ ግድግዳ ላይ ወዳለው ሰዓት ውስጥ ገባ። ነገር ግን ተንኮለኛው ተኩላ ፈጣን ነበርና አንድ በአንድ ከተደበቁበት ቦታ ሁሉ ያዛቸው። ሊያገኘው ያልቻለው ብቸኛው በሰዓት ውስጥ የተደበቀውን ነበር። እሱ አስቀድሞ ጠቅቦ ስለነበር እሱን መፈለግ ተወና ወጣ። ከጎጆው ትንሽ ራቅ ብሎ ትልቅ ግቢ ነበር። ተኩላው በግቢ ውስጥ ከዛፍ ስር ተኛና ማንኮራፋት ጀመረ። ከጥቂት ጊዜ በኋላ እናት ፍየል ወደ ቤት ተመለሰች። በሩን ተከፍቶ ስታይ መጥፎ ነገር እንደተፈጠረ አወቀችና መጮህ ጀመረች። ኦ ትንንሽ ፍየሎቼ! ወደ ቤቱ ገባች። ደነገጠች። ጠረጴዛዎቹና ወንበሮቹ ሁሉ ተገልብጠው ነበር። መጋረጃዎቹ ተቀደዋል። አልጋዎቹ ሁሉ ተበላሽተው ነበር። ትራሶቹና አንሶላዎቹ ሁሉ ወለል ላይ ነበሩ። እናት ፍየል ትንንሽ ፍየሎቿን ፈለገች፣ ግን የትም ልታገኛቸው አልቻለች። ስማቸውን አንድ በአንድ መጣራት ጀመረች፣ ግን አንዳቸውም አልመለሱ። በመጨረሻም የመጨረሻውን ስም የመጥራት ጊዜ ደረሰ። ያን ጊዜ ከፍተኛ ድምፅ ሰማች። እማዬ፣ በአያቴ ሰዓት ውስጥ ነኝ። እናት ፍየል ወደ አያታቸው ሰዓት ሮጣ ፍየሏን ከዛ ወጣቻት። እናት ፍየልና ትንሿ ፍየል ተቃቀፉ። ትንሽዬዋ ፍየል እያለቀሰች ታሪኩን መናገር ጀመረች። እናት ፍየል በጣም ተበሳጨች። ለትንንሽ ፍየሎቿ አለቀሰች። አንድ ፍየሏ ብቻ ቀረቻት። እናት ፍየልና ትንሿ ፍየል ወደ ግቢው ወጥተው መራመድ ጀመሩ። ከጥቂት ጊዜ በኋላ ተኩላው ከዛፍ ስር ተኝቶ አዩት። በጣም ያንኮራፋ ስለነበር የዛፎቹ ቅርንጫፎች ሁሉ ይንቀጠቀጡ ነበር። እናት ፍየል ተኩላውን ለጥቂት ጊዜ ተመለከተች። በሆዱ ውስጥ አንዳንድ ነገሮች እየተንቀሳቀሱ እንደሆነ ተገነዘበች። ኦ አምላኬ! ፍየሎቼ በሆዱ ውስጥ ሆነው በሕይወት ሊኖሩ ይችላሉ። ወደ ፍየሏ ዞረችና ወደ ቤት ሩጥ፣ መርፌ፣ ክርና መቀስ አምጣልኝ። ትንሿ ፍየል ወደ ቤት ስትሮጥ እናት ፍየል ከወለሉ ላይ 6 ትላልቅ ድንጋዮችን ሰበሰበች። ከጥቂት ጊዜ በኋላ ትንሿ ፍየል መርፌ፣ ክር እና ትልቅ መቀስ ይዛ ተመለሰች። እናት ፍየል የተኩላውን ሆድ በመቀስ ከፈተችው። አንዷን ትንሿን ፍየል ወዲያውኑ አየቻት። ከዚያም ሌላኛው አንድ በአንድ መታየት ጀመሩ። ሁሉም ጤናማ ነበሩ። እናት ፍየል ከደስታዋ የተነሳ ዝም ማለት አልቻለችም። ሁሉም ትናንሽ ፍየሎች እናታቸውን በደስታ አቀፉ። እማዬ እንወድሻለን! ሁሉም በደስታ ተሞልተው ነበር። ኦ ትንንሽ ፍየሎቼ ደህና ናቸው። እናት ፍየል የሰበሰበቻቸውን ድንጋዮች በጥንቃቄ በተኩላ ሆድ ውስጥ አስቀመጠች። ሆዱን በመርፌና በክር ሰፋችው። ተኩላው በጣም ጥልቅ እንቅልፍ ስለተኛ ምንም አልተሰማው፣ አልተንቀሳቀሰም። እናት ፍየልና ትንንሽ ፍየሎቿ ተኩላው ሲነቃ በፍጥነት ተሸሹ። ተነሳ። ሆዱን በጣም ያማው ነበር። ለራሱ እንዲህ ሲል አሰበ፣ ብዙ ፍየሎችን ስለበላው ነው። በጣም ስለተጠማ ውሃ ለመጠጣት ወደ ወንዙ መጣ። ነገር ግን ሲራመድ ድንጋዮቹ እርስ በርሳቸው ይጋጩ ነበር። ሆዴ ሞልቷል። የበላዋቸው ፍየሎች ሁሉ ወደ ድንጋይ ተለወጡ ይመስላል። ተንበርክኮ ውሃ መጠጣት ፈለገ። ድንጋዮቹ በጣም ከባድ ስለሆኑ ሚዛኑን አጣና ወደ ውሃ ውስጥ ተንሸራተተ። ኦ እርዱኝ! እርዱኝ! እየሰመጥኩ ነው! እርዱኝ! እርዳታ ጠየቀ፣ ግን ማንም አልረዳውም። የድንጋዮቹን ክብደት መሸከም አልቻለምና ወደ ጥልቁ ውሃ ውስጥ ገባ። የሆነውን ሲያዩ እናት ፍየልና ትንንሽ ፍየሎቿ ወደ ወንዙ ሮጡ። እጅ ለእጅ ተያይዘው መደነስ እና መዝለል ጀመሩ። ከዚያ ቀን ጀምሮ እናት ፍየልና 7ቱ ትንንሽ ፍየሎቿ በጫካ ውስጥ ባለው ጎጆአቸው ሰላማዊና ደስተኛ ሕይወት መኖር ጀመሩ።